ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ብልጽግናን መምረጥ ማለት የኢትዮጵያን ትንሣኤ ማረጋገጥ ነው። ብልጽግናን መምረጥ ኢትዮጵያን ወደ ከፍታ ማሻገር ነው። ብልጽግናን መምረጥ ኢትዮጵያን ወደ ከፍታ ማሻገር ነው። ምርጫ የስልጡን ዜጋ መገለጫ ነው። ኢትዮጵያ ሁለንተናዊ ብልጽግናን በማረጋገጥ የብልጽግና ተምሳሌት ሀገር ትሆናለች። ኢትዮጵያ ወደ ተምሳሌት ሀገር ኢትዮጵያ ወደ ተምሳሌት ሀገር። ምርጫችን ብልጽግና ፓርቲ ነው። ምልክታችን የስንዴ ነዶ ነው። የኢትዮጵያን የከፍታ ጉዞ ምልክታችን የአንድነት የትብብር የሉዓላዊነት ምልክቱ የስንዴ ነዶ ነው። ብልጽግና የአንድነት የፍቅር የትብብር ተምሳሌት ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ኢትዮጵያ ሁለንተናዊ ብልጽግናን በማረጋገጥ የብልጽግና ተምሳሌት ሀገር ትሆናለች። ኢትዮጵያ ወደ ተምሳሌት ሀገር። ምርጫችን ብልጽግና ፓርቲ ነው። ምልክታችን የስንዴ ነዶ ነው። በዚህ መሰረት የባጃጅ አሽከርካሪዎች፣ የሚኒባስ አሽከርካሪዎች አቶ ኑርልኝ ብርሃኑ ነው። ብልጽግና ፓርቲን ይምረጡ። ኢትዮጵያ ወደ ተምሳሌት ሀገር። ምርጫችን ብልጽግና ፓርቲ ነው። ምልክታችን የስንዴ ነዶ ነው። የኢትዮጵያን የከፍታ ጉዞ ብልጽግና ፓርቲን ይምረጡ። ብልጽግናን መምረጥ ማለት የኢትዮጵያን የድህነት ታሪክ መዝጋት ማለት ነው። ኢትዮጵያን ወደ ተምሳሌት ሀገር ኢትዮጵያን ወደ ተምሳሌት ሀገር። ብልጽግናን መምረጥ ማለት የኢትዮጵያን ተምሳሌት ማድረግ ብልጽግናን መምረጥ ማለት የኢትዮጵያን ትንሣኤ ማረጋገጥ ነው። ኢትዮጵያን ወደ ኢትዮጵያ የባህር በር ባለቤት መሆን ነው። ኢትዮጵያን ወደ ተምሳሌት ሀገር ለሕዝብ የቀረበ